ክርስትና ህይወት የጀመራችሁ ጊዜ እስቲ ከአንድ ከውዳሴ ማርያም ከዘውትር ጸሎት ጋር ብቻ ተጣመሩ። ይሄን ትምህርት የሚፈቅድ ጉባኤ አውደ ምሕረት ቢኖር እኮ ስርማሽ ቅጠል በጣሹን ብቻ የሚያስተናግድ መድረክ ብቻ ሆነብን እንጂ እኛ የምናስተምረው ትምህርት ማስተናገድ አልተቻለም። እንዲሁም ደግሞ ጊዜ ክርስትና ህይወት የጀመራችሁ ጊዜ እስቲ ከአንድ ከውዳሴ ማርያም ከዘውትር ጸሎት ጋር ብቻ ተጣመሩ። ወይም ደግሞ ከአንድ መልካ መልክ ጋር ወይም ደግሞ ከአንድ የእግዚአብሔር ጸሎቶች መልካ ኢየሱስ ሊሆን ይችላል። ውዳሴ አምላክ፣ በተለይ ውዳሴ አምላክ እኔ ኃጢአተኛ ነኝ፣ ብዙ አመንዝር ያለው፣ ብዙ ዘርፍ ያለው ሰው በድያለሁ ብሎ የሚያስብ ሰው ውዳሴ አምላክን ጸልዮ መጀመሪያ ከአምላኩ መታረቅ አለበት። ውዳሴ አምላክ ሲጸልይ ራስን በትህትና በእግዚአብሔር ፊት መጣል ማለት ነው። ከዛ እግዚአብሔር ደግሞ ያነሳናል። ልብህን ዝጋ ይላል በማቴዎስ ወንጌል ላይ። ልብህን ዝጋና ጠይቀው፣ ከዛ በሰው ፊት ይሰጥሃል። በድብቅ የጠየቀውን በሰው ፊት በግልጥ ይሰጥሃል ይላል። ስለዚህ እንደዚህ አይነቶች ነገሮች። ሌላ ሁለተኛው ደግሞ ጸሎቶቹን ሲጸልይ ቆይቶ መልስ ቶሎ ባለመመለሱ አንድ፣ በመንፈሱ ፈተና ሁለት፣ እንደገና ስለ ክርስትና ሕይወት በቂ እውቀት ባለመኖሩ ምክንያት እነዚህ ሶስት ነገሮች ቶሎ ጸሎቱን እንዲያቆምና መሰላቸት፣ ይሄ ስብከቱ ላይ ብቻ ማተኮር፣ በጸሎት አንዴ ወጥቶ የነበረው ስሜቱ እየወረደ 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 ይመጣል። እናንተም ጭምር ሁላችሁም ማለት ነው እየወረዳችሁ ትመጣላችሁ። ከዛ ወደ ምን ይመጣል? በቃ አንድ ነው ሁሉም ጋር መንፈስ ነው በቃ ምናምን ብሎ ነገሩን ቻል ብሎ መተው ይጀመራል። ሲጀመር የተበላሸ ስለሆነ መጨረሻ ላይ ታካች ይሆናል። በቃ ወይ እግዚአብሔር እኔን የሚመራኝ ቤተሰቦቼ ሁሉ ንስሐ ሲገቡ ነው ብሎ ቤተሰቦቹ ጋር ሄድና ንስሐ እንዲገቡ፣ ከዛ ደግሞ የተለዩ አባቶች የበቁ አባቶች ፍለጋ ወይ ደግሞ እንደዚህ እነሳቸው እኮ እንዲህ አይነት ታምራላቸው ተብሎ ደግሞ ማቴሪያል የሆነ አስተሳሰብ እንጀምራለን ወደ ሰዎች እነሱ እንዲያድኑንና እንዲዳብሱን ብቻ ደግሞ እንፈልጋለን። እነሱን አግኝተን ደግሞ ስንዳበስ ምንም ለውጥ ካጣን ደግሞ አለቀ። በጣም ከባድ ችግር ነው የሚገጥመን ማለት ነው። ይሄ የሚሆነው ግን ገና ከመነሻው ህይወታችንን በደንብ አድርገን እንዴት አድርገን አጠንክረን በሁለት እግር መቆም የምንችልበትን ክርስትና አካሄድ ስላላወቀን ነው ማለት ነው። ስለዚህ ታካችነት ገና ጸሎት መጽሐፉን ስትከፍቱት መጨረሻውን ገጽ ነው ባይምሏችሁ የምታስቡት። በመሀል ስንት ገጾች እንዳሉ ያስቆጠራችኋል ገና ስትጀምሩት ማለት ነው። በእጅ ባትቆጥሩትም በህሊና ትቆጥሩታላችሁ። 12 ገጽ ከሆነ ጸሎቱ አንድ ስትቆጥሩ 11 ቀረኝ እያላችሁ ነው የምትሄዱት። ያ ሳይሆን መሆን ያለበት ከእመቤታችን ጋር በፍቅር አብራችሁ ጸሎቱን ስትጸልዩ ከእመቤታችን ጋር ለመሆን እንዲመች አንዱን የእመቤታችንን ጸሎት ብቻ አጠንክሮ መሄድ። ለምሳሌ አርጋኖን እኔ በጣም እንዲወደው ያደረገኝና አሁን በቀን በቀን እንድጸልዩ ያደረገኝ ስጀምረው ያኔ በሳምንት አንዴ ነው ያደረኩት። በሳምንት አንዴ ነው ያደረኩት። ፍቅሯ እንዲያድርብኝ ሰኞ ማታ ማታ ሁልጊዜ ብላክ መንዴ ብለው የሚጠሩት ማለት ነው። እኔ እንዳልጠላው ሳይሆን እነሱ በሚጠሉበት ቀን ሰይጣን ይችን ቀን የተባረከች ቀን እንዳትሆን በእኛ ደግሞ ሰናይ ነው የምትባለው፣ መልካም ቀን ነው የምትባለው። ነጮች ደግሞ ሙንዴ ይሏታል፣ የጨረቃ ቀን ይሏታል። እኔ ደግሞ ይችን ቀን ስለምወዳት ግዴታ በዛ ቀን አርጋኖ መጸለይ ያለብኝ ብዬ ጀመርኩ። ለራሴ ነው እንግዲህ ይሄን ያሳመንኩትና በሳምንት የነበረውን በሳምንት ሁለት ያደረኩት። አንድ የነበረውን ሰኞ በመጣ ቁጥር አርጋኖን ለመጸለይ ጉጉት ያድርብኝ ነበረ። ከዛ ምን ጨመርኩበት? ሐሙስ ጨመርኩበት። ሐሙስ ማታ ደግሞ ጸሎት አድርጌ አርብ ማታ፣ ቅዳሜ ማታ፣ እሁድ ማታ፣ ከዛ ሰኞ ማታ ደግሞ ሲመጣ በሳምንት ሁለቴ እየሆነ ከዛ ደግሞ አንድ ቀን ጨመርኩበት። ወደኋላ ወደፊት እያልኩኝ አሁን ቀኖቹ ሞሉ ማለት ነው። በዚህ በ12 ዓመት ውስጥ አሁን አልጋኑን ካልጸለይኩ ራሱ ያመኛል፣ ወይም ደግሞ አልጋኑን ካልጸለይኩ ደስ አይለኝም። በጣም ነው ቅር የሚለኝ ማለት ነው። ይሄ ትልቁ ሲስተም እንግዲህ እኔ ከአባቶቼም የተማርኩት ነው። ወይም ደግሞ እኔም በራሴ ሰዎች ጸሎት ጀምረው ቶሎ ተምዘግዝገው ወጣና እንደ ሸንበቆ ተንከባለለ እንደ ሙቀጫ የሚባል ተረት አለ። ቀለል ያለ ተረት። እንድ ጊዜ እንወጣና ከዛ ተምዘግዝገን እንወድቃለን። ትኩስ ጥሩ ነው እኮ አወጣጣችን አሪፍ ነበረ፣ ግን በዛው አንቀጥል። ማንም ሰው በዛ አይቀጥልም። ዲያብሎስ የሚባል ጠላት እያለ ማንም ሰው ትኩስ ሆኖ አይቀጥልም። ትኩስ ሆኖ ለመቀጠል እንደ አባቶቻችን ወይ መንነ መጥፋት አለብን። እነሱም እንኳን ፈተና ውስጥ አሉ። ከባድ ፈተና ውስጥ ናቸው። የእነሱ እንዳለበት የሚቆይላቸው ምናቸው ነው? ቁርጥ ውሳኔያቸው ነው። ጸሎት ላይ ግን ፈተና አለ። ቆርጠው ይችን ዓለም ትተው ሄደዋል፣ በዛው ይጸናሉ። እኛ ግን አንድ የቤተ ክርስቲያን እናስቀድሳለን፣ አንዴ እንተዋለን፣ እንቆርባለን፣ እንተዋለን፣ እንጠመቃለን፣ እንተዋለን፣ ስብከት እናዳምጣለን፣ እንተዋለን። እንደዚህ ነው ህይወታችን። ያ እንዳይሆን ሁሉ ነገር በልኩ ቀስ እያለ
ሌላው የጸለያችሁበትን ውሃ ሁልጊዜ ታስቀምጡና ለምሳሌ ዛሬ የጸለያችሁበትን ውሃ ጨርሳችሁ አትጠጡት። የተወሰነ አስቀምጡና ለጸሎት ስትንበረከኩ ትናንት ያስቀራችሁትን ውሃ 5ቱን የስሜት ሕዋሳቶቻችሁን ቀባቀባ አድርጋችሁ ዛሬ ደግሞ መጸለይ ማለት ነው። በዛ ብታደረጉ ይሄ አብሮ ጸሎት ክፍል የገባው ከሆቴል፣ ከመንገድ፣ ከታክሲ፣ ከተለያዩ ቦታዎች ላይ ሰብስባችሁ ያመጣችሁት መንፈስ አለ። በጣም ብዙ አይነት መንፈስ ተከትሎ ይገባል። አባት ልጁ ላይ፣ ሚስቱ ላይ የሚኮሳተረው፣ እናትም መታ የምትንጫነጨው፣ ውጭ ውለን ስንመጣ የሚደክመን ዝለን የምንቀመጠው ምን የምንለው በስጋ ድካም ብቻ አይደለም። ወይም ደግሞ በኑሮ ዝለት ወይም ደግሞ በገንዘብ እጦት ወይም በኑሮ አለመመጣጠን ብቻ አይደለም። አጅሮም አብሮ ይመጣል። ጸሎት ክፍል አብሮ ሊገባ ይሞክራል፣ ይደነግጣል። ሌላው ስለዚህ ወገኖቼ አሁን በጣም ልንረዳው የሚገባው ልናስተውል የሚገባው መዘዙ የከፋበት ጊዜና ሰዓት ላይ ስላለን ልክፍቱን የምንቋቋመው ሌሊት እየበረሩ ከህይወታችን ላይ አድረው የሚጫጫኑን የዲያብሎስን ክፉ አገዛዝ ከኑሯችን የምናረቀው ማታም የጸሎት ጊዜ ሲኖረን ነው። ማታ ላይ ትንሽ ከቤተሰብ ጋር በርከክ ብለህ ልጆችህ መጸለይህን ሲያውቁ ይሰሙሃል። መንበርከክህን ሲያውቁ ይሰሙሃል፣ ያደምጡሃል። መጸለዩ ከሌለ ልጆች ጸልዩ የምትል ከሆነ አንተ ተኝተህ ልጆች እንዴት አድርገው መጸለይን ይለምዳሉ? እናትና አባት የልጆች አምላክ ናቸው። አምላክን የሚያውቁት በመጀመሪያ ደረጃ እናንተ ነው። እናንተ በአምላካችሁ ፊት መስገድ መንበርከክ ስትጀምሩ ልጆችም እናንተን የሚያዩት እንደ ፈጣሪ ነው። ምክንያቱም የመንፈስ ቅዱስ ኃይል በምትንበረከኩበትና በምትሰግዱበት ቦታ ላይ ኃይሉን ያወርዳል። በዚህ ጊዜ ስትናገሩ ከጸሎት ጋር ስለምትናገሩ ድምፃችሁ ከልጆች ሕይወት ውስጥ ይገባል። ስለጸለያችሁ ስላመሰገናችሁ ድምፃችሁ አንድ ነገር ብትናገሩ የተከበረ ድምፅ ሆኖ ይወጣል። የሚያስከብረው ጉልበት፣ ዘዴ፣ ጥበብ፣ ሳይኮሎጂ፣ ርዕዮተ ዓለም አይደለም። የጸለያችሁበት ድምፅ በልጆች ልቦና ውስጥ ይተከላል። ትንሽ ነገር በሕይወታቸው ውስጥ እንዲቆይ የሚያግዛቸው መንፈስ ቅዱስ ጆሮአቸውን ይከፍታል። ስትጸልዩ ነው። ከዓይነ ጥላ ጋር ስለምታወራ እንዴት አድርገህ ነው ልጁ የሚሰማ? እናት ላይ ያለው ዓይነ ጥላ ልጁም ላይ አለ። እናትና ልጅ እንደተፋጠጡ ዓይናቸውን እንዳጉረጠረጡ እንደውም ትንሽ ልደግ እንጂ ቆይ ብሎ የሚዝትባትና የምትዝትባትም ጥቂት አይደለም። እንዲህ የሆነው ከመናፍስት ጋራ ሕይወታችንን ስለጨረስ ነው። አባት ላይ ያለው ዓይነ ጥላ ከልጅ ጋር መፋጠጥ ነው። እናት ላይ ያለው ዓይነ ጥላ ከልጅ ጋር መፋጠጥ ነው። ልጆች ጋር ያለው እዛ ስለሚተያይ ማለት ነው። መግባባቱና ቋንቋው ይራራቃል። በጸሎት የምንናገረው ነገር ትንሽ ለጠቢብ ሰዓት ቃል ትበቆ እንዳለው ለጥበበኛ ለአስተዋይ ሰው ትንሽ ቃል ትበቀዋለች እንዳለው በመጽሐፈ ምሳሌ ላይ ያልጸለይንበት ድምፅ የተከበረ ቃል አያወጣም። እየሰማችሁ ነው። ያልሰገድንበት ጉልበት በረከት ሆኖ የሮጥንበትና የወጣንበት ላይ ገንዘቡ የተባረከ አይሆንም። ዝም ብለን ነው የምንሮጠው። ዝም ብለህ ነው የምትሮጠው። ስለዚህ ሩጫችንን የተባረከ የሚያደርገው በዕለት ኑሯችን ውስጥ በበጎ ነገር የሚያረካንን የአምልኮት ጊዜ ለእግዚአብሔር ስንሰጥ ነው። እግዚአብሔር ከሁላችን ጋር ይሁን። ይህን ትምህርት የሚፈቅድ ጉባኤ አውደ ምሕረት ቢኖር እኮ ስርማሽ ቅጠል በጣሹን ብቻ የሚያስተናግድ መድረክ ብቻ ሆነብን እንጂ እኛ የምናስተምረው ትምህርት ማስተናገድ አልተቻለም። እንዲሁም ደግሞ ያንን ይሄ ሰበካ ጉባኤ የሚባለው ስብከተ ወንጌል የሚባለው እኛ የምናስተምረውን ትምህርት ይጎረብጠዋል፣ ጆሮን የሚያሳክክ ይሆንበታል፣ ለመቀበል ይቸገራል። ለምን? እውነታ ስለሆነ እውነት ስላለ የጀርባ ቅማል የተባለው ደብተራ ስርማሽ ቅጠል በጣሹ ቤተክርስቲያን ውስጥ ስላለ እኛን አይፈልጉንም፣ የምናስተምረው ትምህርት አንፈለግም። ለዚህ ነው መልሰው የአብዬ ንከክ ወደምዬ ልክክ የሚባለው የጠንቋይ የሚለውን የደብተራውን የስርማሹን ስም ለእኛ የሚሰጡን ለዛ ነው። የራሳቸው ግብር ለእኛ ይሰጡናል። ይሄንን እስቲ ልብ ካላችሁ እኮ ቤተክርስቲያን በር ላይ ሰንበት ተማሪዎችም ሆናችሁ የተለያዩ ዩቲዩቦች ላይ እኛን ለመናገር እንደፈለጋችሁ የምትፈነጩ ሰዎች ቤተክርስቲያን በር ላይ የሚሸጠውን የጥንቆላ መጽሐፍ ለማስወገድ ሞክሩ። በቤተክርስቲያን ስም የሚታተመውን
አውደ ነገሥቱን፣ መፍትሔ ሥራውን፣ መጽሐፈ ቆጵርያኖሱን፣ መርበብተ ሰለሞኑን የተለያዩ የድግምትና የአስማት መጽሐፍቶችን ከቤተ ክርስቲያን በር ላይ ከመዝሙር ቤቶችም ሆኑ ከመጽሐፍ ዘርግተው ከሚሸጡ ሰዎች አስወግዱ። ከቻላችሁ በዚያ አግዙ። ደብተራውን ተቃውሙ። ሂዱና አባገሌ ለምን እንደዚህ ይላሉ ብላችሁ ተቃውሙ። እኔ ቀጥታ ሄጄ ነው ራሳቸውን ማናገራችሁ። ቅርብ ጊዜ ሳሌተ ምሕረት ግቢ ውስጥ ታውቋቸዋላችሁ። ደብተራው ስማቸው መጥቀስ አልፈልግም። ቅርብ ጊዜ የተፈጠረውን ግርግር አይታችኋል። በጣም ብዙ ሰው ነው ጸበልተኛ፣ ምንም ሰው አይቶኛል። መምህር እባክህን አታውጣው ቪዲዮ ነው። እኔ ለቤተ ክህነት ወስጄ ነው ቪዲዮን ማሳየው፣ እዚህ አይደለም አልኳቸው። እዚህ ውስጥ ጉርሻላ ሳሌተ ምሕረት በጣም ብዙ አባቶች፣ እዚህም 24 አርሴማ፣ እንደገና ደግሞ ወደ ልደታ ማርያም ሜክሲኮ በጣም ብዙ ነገሮች ሲያዩን ገና ያውቁኛል። አሁን እየተዋወቅን መተናል። እኔ እንደማላውጣው ታውቃላችሁ። አንድ አባትማ እንዲያውም ጭራሽ ደብተራ ናቸው፣ ግን ምን አሉ መቼም እንደማታዋርደኝ ቪዲዮን ስላየሁት እንደማታወጣው አውቃለሁ፣ ግን እንደው ምን ታደርገዋለህ አሁን ቪዲዮን አሉ። ቤተ ክህነት ወስጄ በደሞዝም መቀጣት ባለቦት እንዲቀጡ አድርጋለሁ። ድምፆት፣ ቪዲዮት፣ ሁሉ ነገር እኔ ላይ አለ፣ ሁሉ ነገር። ይሄንን የማደርገው ግን የእርሶን ኃጢአት ወደ ህዝብ ላለማውጣት ልክ ቅዱስ ጳውሎስ እንደተናገረው በነፍሱ ሲኦል እንዳይገባ በስጋው እንዲቀጣ ብሎ እንደተናገረው እኔ ደግሞ እርሶ እንዲቀጡ ስለምፈልግ ነው። ይሄንን ማድረግ እንደሌለቦት እንዲደነግጡ ነው። ያውቃሉ። እኔ መቼም መጥፎ ነገር እኔ ላይ የለም፣ ይሄን ያክል እናንተን ቤተክርስቲያንን ማዋረድ አልፈልግም ስላቸው እንደው ልጄ በቃ ግድ የለም እኔ ንስሐ ገባለሁ ቪዲዮን አጥፋው ያሉኝ አባት ሁሉ አሉ። ይሄን ሁሉ ሲናገሩ እየተቀረጹ ነው። ካሜራማኔ ከርቀት አለ የሚቀርጽ አብሮኝ የሄደ ሰው ማለት ነው። ይሄን ራሱ ሲናገር አጥፋው ልጄ በቃ ተወው ንስሐ ሲሉ አለ። እቤት ከገቡ በኋላ ግን ካጠፋሁት በኋላ ግን ቪዲዮን እውነቴን ነው የምላቸው ካህን እየጠየቅ ብዬ ለራሴም በጣም ስለከበደኝ ፊታቸው አጠፋሁትና ስሜታዊ በወቅቱ በጣም ስሜታዊ ሆኖ ስለነበረ ዝም ዲሌት ነው ያልኩት። ለካ ትራሽ ውስጥ ወይም ሪሳይክል ቢን ውስጥም ይኖራል እና ያን ረስቼዋለሁ። እኔ ከገባው በኋላ ምንም አታመጣም። እንግዲህ አሁን እስቲ የትኛውን ቪዲዮ ነው አባቴ ስለ ቴክኖሎጂ ምንም መረጃ የለውትም ማለት ነው። በጣም ያሳፍራል። እኔ ከእርሶ ጋር እያወራሁኝ ከእርሶ ኋላ እየቀረጾት የነበረ ሰው ነበረ። በዛ ላይ ደግሞ እኔ ዲሌት አልኩት ማለት ጭራሽ ከሞባይል አስወገድኩት ማለት አይደለም። ዲሌት ትራሽ ብለው ወይም ደግሞ ሪሳይክል ቢል ውስጥም ገብቼ እንደገና ዲሌት ብለውም ሄጄ ባካፕ የሚባል ወይም ደግሞ ሪከቨር የሚባል ደግሞ ሶፍትዌር አለ። እንደገና መመለስ የተደለተውን የሚመልስ ደግሞ አለ። ብዙ ፋይሎችን እንደገና ማግኘት እችላለሁ። የኔ አባት ለምንድን ነው ቴክኖሎጂን የማታውቁት ብዬ ሁሉ ያናገርኳቸው አባቶች አሉና ለምን በስልክም ሲያወሩኝ ኮል ሪከርድ ያደርጋልና ሁሉን ነገር ኤዲት አድርጌ አቀናብሬ ባወጣ ለጊዜው ወይ ጉድ እነዚህ አባቶች ምናምን ልትሉ ትችላላችሁ። ድምጻቸውን ፎቶቸውን አይታችሁ ምናምን። ከዛ በኋላ ከአንድ ሳምንት በኋላ ቤቴ ነች የምትወቀሰው፣ ቤተክርስቲያኔ አባቶች ናቸው የሚሰደቡብኝ። ንስሐ ልጆች ንስሐ አባቶቻቸው ማመን ያቆማሉ። የእኚህ ንስሐ አባት ልጆች ምናልባት ከዛ ውስጥ መናፍቅ የሚሆንብኝ ይኖራል። ምናልባት ከዛ ውስጥ ቤተክርስቲያኑን ኮብሎ ጠፍቶ እኔ ራሴ ሊኔ አያርፍም እና እባካችሁን አገልጋዮች ሆናችሁ ለቤተክርስቲያን እንቆረቆራለን የምትሉ ብዙ የማታውቁት ጉድ አለ። እባካችሁን ስለ እግዚአብሔር ዝም ብላችሁ እንደፈለጋችሁ አትቀደዱ። ማለት ስንቱን ነገር ሸፍነን ስንቱን ነገር ከልዬ ነው የገጠመኙን እናንተ የማቀርበው። እኔ ራሴን ከፍ እያደረኩ ያለው እኔ ኃጢአተኛና ቆሻሻ ሰው ነኝ። ግን እማውቃትን እናንተ አታውቁም፣ እናንተ የምታውቁትን ደግሞ እኔ አላውቅም ሊሆን ይችላል። እንመጋገባለን እንጂ ማንም ሰው በዚህ መልኩ መቀጠል አይችልም። እኔም በነገራችን ላይ ቁጭ ብዬ ራሴን ምእመን የማደርግበት ቀን አለ። እንደ ምእመን ማለት ነው። የሰባኪያን ኢቭን የእኛን ትምህርት የሚቃወሙ ሰባኪያን ማለት ነው። ከፍቼው በስርዓት ቁጭ ብዬ 1 ሰዓት የሚፍች 2 ሰዓት ላይቭ የሚኖራቸው ቁጭ ብዬ አዳምጣለሁ። ራሴን ምእመን አድርጌ ማለት ነው። ዳውንሎድ አደርገዋለሁ። የምወደው ነገር ካለ ከዛ ቁጭ አደርገዋለሁ። ለልጆቼ አላስፈላጊ የሆኑትን ነገሮች ኤዲት አድርጌ ያወጣዋለሁ። የሚቃወሙበት ይሄ ጥሩ ያልሆኑትን አድርጌን ኤዲት አድርጌ ያስቀምጬ ልጆቼ ሲያድጉ ያዳምጡታል ብዬ ሁሉ ሴቭ ማድረገዋለሁ። የኔን ብቻ ሳይሆን የሌሎች መምህራንን ኔጌቲቭ የሆነ አመለካከት እንዳይኖራቸው ማለት ነው። ምን እናርግ ታዲያ? እንግዲህ እንደዚህ ነው መመጋገብ ማለት ፐርፌክት የሆኑበት በጣም ጎበዝ የሆኑበት ፕሮፌሽን የሆኑበት ጠንካራ የሆኑበት እውቀት አላቸው፣ ደካማ ደግሞ የሆኑበት እውቀት አላቸው። ስለዚህ ያንን ትተን ይሄኛውን አጠንክረን ኤዲት አድርገን አስተካክለን እኔ ፋይል አድርጌ ያስቀምጥኩ 50 60 የሆኑት ስብከቶች አሉ ለትውልድ መሻገር የሚገባቸው
ለወደፊቱ ምን እንደሚመጣ አይታወቅም። ምናልባት ኮፒራይት ይነሳና ይህን ስብከት ለህዝብ የምንለቅበት ጊዜ ይመጣል፣ አይታወቅም። እና እባካችሁን የምንለቃቸውን ትምህርቶች የሚመለከታቸው ሰዎች አሉ ብዬ ነው የማስተምረው እኔ። አጋንንትን ኢንተርቪው ማድረግም ይሁን መንፈስን ማስወጣት በመቁጠሪያ መጠቀም የትኛውም ነገር ቢሆን ያለ ማስረጃ ዝም ብለን አናወራም። ገድላትን፣ ስንክሳርን፣ ድርሳኑ፣ መጽሐፍ ቅዱሱን የአባቶቻችን ትውፊት መሰረት አድርገን ነው ሁሉንም እያጣቀስን እያወጣን ማቅረባችን አይቀርም። ችግር የለውም። እስከዛሬ የሚያቀርብኩትን አላዳመጣችሁትም፣ አልሰማችሁትም። ችግር የለውም፣ አትስሙት። ስለ መቁጠሪያ 8-9 ተከታታይ ከነ ማስረጃው ከነ ጥቅሱ ከነ ምኑ የዛሬ ስንት ዓመት 2 ዓመት 3 ዓመት አስተላልፊያለሁ። አንድ ሰው አይሰማውም። የተቆረጠች ሾርት ሚሞሪ እውነትም ይሄ መሪያችን የተናገረው መቼም መሪያችን ልበለው እየመራን ስለሆነ ነው እየተመራን ስለሆነ እኛ ሾርት ሚሞሪ ብሎ ሰድቦናል አይደል? እንዲያውም ያየን ሁሉ ይመስለኛል። አጭር የሆኑ ነገሮች